Guess who's back? Guess who's back? Back again. I am back. Shady's back. Tell a friend. ሰላም ወደ ቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛ። ማሂ ነኝ። እንደተለመደው በሌላ ሪአክሽን ቪዲዮ ተመልሼ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ወደ ማሂ ሾው በሰላም መጣችሁ። ይሄንን ቻናል ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ እጠይቃችኋለሁኝ። ቪዲዮውን ከመጀመራችሁ በፊት የተለመደችው ላይክ እንዳትረሳ፣ እንዲሁም ደግሞ አይታችሁ የተመቻችሁን ቪዲዮ ለምትወዱት ሰው ሼር አድርጉለት። የእናንተ ሼር ማድረግ የኛ ቪዲዮ ሪከመንድ እንዲደረግ ስለሚያደርግ ብዙ ሰዎችን ቤተሰቦች ማድረግ እንችላለን። ለዛም ሼር ማድረጋችሁን እንዳትረሱ። የተሰማችሁን ሀሳብ አስተያየት ኮሜንት ላይ ማስቀመጣችሁንም እንዳትዘነጉት። እስከ ቪዲዮ መጨረሻ ድረስ አብረን እንቆያለን። ስቴይ ቲዩንድ። ሄኒ ወይ እንዴና ብድርን መለስካ? እኔ ግን እንዳንተ አላከብደውም። በጣም ቀላል ጥያቄ ነው ጠይቀ። አንድ ሲደመር አንድ ሁለት እንደማለት ማለት ነው። እሺ ጠይቃለሁ። እድሜ ስንት ነው? ከበደው እንዴ? እጂ አለ። እሺ ትክክለኛውን ባይሆን ንገረኝ፣ ችግር የለውም። ነው ጥያቄ ነው ወይስ ምንድነው? ችግር የለውም። ያንተ እድሜ ትክክለኛ ባይሆንም 33 እሺ። ከዛሬ 10 አመት በፊት ብትወለድ ስንት ይሆናል እድሜ? ወይኔ ሊናገር ነው እውነቱን። አያስታል 10 በነፍሰ ስጋው መጫወት ማለት ይሄ ነው። ካለው እድሜ ላይ 10 አመት እሱ ብልጥ መሆኑ ነው። 10 አመት መቀነሱ ማለት ነው። ፈጣን ነው እሱ በቤቱ። እርግጠኛ ነኝ እናንተ መጀመሪያ እንደሱ ነው ያሰባችሁት። ከዛሬ 10 አመት በፊት ስትወለዱ ስንት ሆናላችሁ ስትባሉ 10 እንደማለት ሌላ ጠራችሁ። አሁን እድሜያችሁን 10 ቀነሳችሁ። አይ እናንተ ነገር ኧረ ተውኝ እስኪ ተውኝ፣ ትዝታው አለብኝ። ምን አግብቷቸው ያለ በሰው ፍቅር ምን አግብቷቸው? እኔ እሷን ላልተዋት ሰው ያስቸግረኛል። እኔ እሷን ላልተዋት ሰው ያስቸግረኛል። ኧረ ተውኝ። ካሁን ጠላው ተደፋ ብዬ እኔ ተሳቅቄ ማለቄ ለሊት ርቦ ተደብቀ ልትበላ ሲባል እሺ ውሩ አንቺ ነሽ? ዘዌ አዎ ያለበት መንገድ ምን እንደሆነ ታውቃላችሁ? በመሀል ነው ያለው። እሰይ አላወቁብኝም እና ከዛ በኋላ ጎሽ ግልግል። ከዛ ግን ከድመትነቱ በላይ ሰውነቱ በለጠበትና ይድዲት በዘነዘና ምረጥ ተብሎ ነው። አረ ይሄን ምረጥ ከቻልክ ኤቲኤሙ ምረጥ። ኤቲኤሙ $20 ሄሎ ይሄን ቪዲዮ ተቀርጾ ከዛ ወደፊት ስታየው ማለት ነው። እና አሁን ስለማታቅኔ ያባት ወደፊት ስታየው እድሜ ልክን የምትጸጸትበት መንገድ ወይኔ ያችን $20 ወስጄ ቢሆን ኖሮ ይሄን እዚህ ያልነበርኩም እያልክ መሮካል። ይሄኔ እንግዲህ ወደፊት ስታየው ነው የምናየው እሱን። ትዛለሽ ከ5ኛ ጀምሮ? አዎ እንዴ በቀሉ ከሷ ጋር ከ5ኛ ክፍል ጀምሮ ነው የተማራችሁት? እሷ 5 ነበረች እኔ 4 ነበርኩኝ። ከዛ እሷ 5ን ስደግም እኔ ወደ 5 ሳልፍ አንድ ላይ መማር ጀመረ። አብራችሁ እስከ ስንት ተማራችሁ? እስከ 10። ከዛ ምን ቢሆን ጥሩ ነው? እሷ ወደቀች። ችግሩ እኮ ከአመት በኋላ 11 ስትገቢ ወደቅሽ። ወይኔ እንዳይመጣ አላማረኝም። ወይኔ አዎ ያን አመት ነበር አይደል? መጣችና ያን አመት መዝግቡኝ ልትማር ማለት ነው። ከእንደገና ያለፈው አመት ኮርቃለች። ከዛ መዝግቡኝ ማስተር ነጥብሽ አይሆንም ወርቀሻል ሲሏት ምን ትልልሃለች? ችግር የለውም ከአንድ ጀምራለሁ አላለችም? እንዳትስቅ ነገር ያለው
ትንሽ አፈላሽ ትንሽ ወደ ጓደኛው ሄደች። ተመስገን ይሄ ልጅ ከዱላ ከመቀጥቀጥ በሰበብ ባስባቡ ከመመታት ዛሬ እንኳን ያተረፍከው አምላክ ተመስገን። ፈርቼለት ነበረ። እንኳንም ሳቁን ያዘ። ቢስቅ ኖሮ ብራዘር አልቆለት ነበር። ዳዊት እንዴት ነህ? እግዚአብሔር ይመስገን። ዳዊት ምንድን ነው የምትሰራው? እኔ በቀን 16 ሰዓት ሰራለሁ። አሁን ላይ ለላውሽ በቀን 16 ሰዓት ሰራለሁ። እሺ። ጠዋት ከ3 ሰዓት እስከ 9 ሰዓት ቴክኒክና ሙያ ውስጥ አሰልጣኝ ነኝ። በፋሽን ዲዛይን ጨርሻለሁ፣ ዲግሪ አለኝ። እዛ አሰለጥናለሁ እስከ 9 ሰዓት። ከ9 ሰዓት እስከ ማታ 3 ሰዓት ደግሞ ከጓደኛዬ ጋር ሱቅ አለን። በዚህ በፋሽኑ ሱቅ አለን፣ እዛ እንሰራለን። የልብስ ስፌት ሱቅ ማለት ነው። ቃሊቲ አካባቢ አለን፣ እዛ እንሰራለን። ማታ ከ3 ሰዓት እስከ ሌሊት 7 ሰዓት ደግሞ ቀን በስራ ደክመው ኑሮ ያስጨነቃቸውን የሰፊውን ሕዝብ በቲክቶክ በተቻለ መጠን ለማዝናናት የተወሰነ ነገር ከራሴ ህይወት ለሰፊው ሕዝብ አስተላልፋለሁ። ለሰፊው ህዝብ ሰፊው ሕዝብ ደስ ይላል። 16 ሰዓት ትሰራለህ ማለት 16 ሰዓት ሰፊው ህዝብ ዳዊት ባይኖር ኖሮ ይሄ ልጅ ባይኖር አዳስ ባይኖር ኖሮ ምን ይጣችሁ ነበር? ሰፊው የኢትዮጵያ ህዝብ ሰፊው ሕዝብ እሺ። በጣም ከባድ ነው እንጂ እንዴ 16 ሰዓት ብቻ ነው አንተ 16 ሰዓት ሙሉ እያሰብክ ነው እንግዲህ። ሰፊው ሕዝብ ግን የቻለውን መከራ ይሄ ሰፊ ሕዝብ እንዲህ በራሳችን እንሳቅ እንጂ። ኧረ ልጄ ጋሼ በኢየሱስ አገልጋይ ነኝ እንዴ? ይገርታል እንዴ አገልጋይ መሆኑን የምታውቀው አሁን ነው እንዴ? ኧረ አደላስሩኛት ጭራሽ ሰፈር ውስጥ ገባብኝ እኮ ገሰጽከው እኮ ነው። ሮጦ አልወጣም። አይ ሰይጣን እንቅልፍ እምቢ አሰኝቶኝ እስኪ እንደዚህ ያደርጋል። ጌታ ይገስጸው። ሊሄድበት ነበር ግን ማለት ነው። ለካ ዘፈን ነው። በጣም የተመቸኝ ግጥሙን አልጨረሰውም። ምን አለ ቢያንስ ጨርሰው እንኳን ቢሆን። ደግነቱ አምልጣል። ሙሉ ሊይዝብ ነበረ። ከስር ኮመንት ላይ ነግረውት አረ አገልጋይ ነው አረ ተው ምናምን የሚል ኮመንት አንብቦ የወጣ ነው ይመስለው። የአፄ ሚኒሊክ አባት ማን ይባላሉ? የአፄ አባት ስማቸው ማን ይባላል? ጣይቱ ነው አባታቸው? አዎ። አፄ ሚኒሊክ አባት ናቸው ጣይቱ? አዎ። ባልቻ ባነሱ እንደዛም አይዶ ነው። አባታቸውን አላውቅም። ማን ይመስልሻል? ጥቁር ሰው እንዳትል አባት ቴዎድሮስ አፄ ቴዎድሮስ አፄ ሚኒሊክ ሲሲኒዮስ ሚኒሊክ የሚኒሊክ አባት ሳህለ ስላሴ ትክክለኛው የአፄ ሚኒሊክ አባት የሚኒሊክ የትኛው ሚኒሊክ? ሁለት ሚኒሊኮች አሉ። ሚኒሊክ ዘፈርስት እና ዘሰከንድ። ዘፈርስት ከሆነ ንጉስ ሰለሞን ነው። ሁለተኛው ኃይለ መለኮት ይባላሉ። ሙቀቱን አልቻልነውም። ህዝብ አልቻልነውም። የሙቀን ነው በጣም ስለምን ይሞቀናል ብለን ጠየቅን። እነሱ ማያውቁትም ሙቀት፣ በዚህ ሙቀት በዛ ሙቀት ከነ ሙቀት የሆነ ህይወት በጣም ሙቀት ከብዶናል። ዘንድሮ ሙቀት አስቸግሮናል። የዛሬው ቪዲዮ ያያችሁትን ይመስል ነበር። አይ ሆፕ ዩ ላይክ ኢት። በቀጣይ አሪፍ በሆነ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ባይ